ሰው እንግዲህ ሲሰማ እስር ቤት ብሎ የሚያስበው ቦታ አንድ ነው። ነገር ግን ከሞት በፊት እንደ ሲኦል የሚቆጠሩ እስር ቤቶች አሉ። ሰላም፣ እንዴት ናችሁ? ዛሬ በዚህ ቪዲዮ በጣም አደገኛና አስፈሪ በታሪክ ደም ያፈሰሱ 5 እስር ቤቶችን እናያለን። ቪዲዮውን እስከ መጨረሻው ይከታተሉ። ወደ ቪዲዮ ከመሄዳችን በፊት ግን ያው ታውቃላችሁ አዲስ ቻናል ነው፣ ሰብስክራይብ በማድረግ ጀምሩ፣ ላይክም እንዳይረሳ። ወደ ቪዲዮ እንግዲህ 5ኛ ደረጃ ላይ የተቀመጠው ብላክ ዶልፊን ፕሪዝን ወይም የሞት ቤት ተብሎ የሚጠራው ሲሆን በሩሲያ ውስጥ ያለ እጅግ ከባድ የደህንነት እስር ቤት ነው። እዚህ የሚገቡት ሰዎች ሁሉ ላይፍ ሴንቴንስ ወይም የእድሜ ልክ እስራት እናም ከዛ የበለጠ ወንጀል ያደረጉ ናቸው። አዲስ እስረኞች ሲገቡ አይናቸው ይታሰራል። 24 ሰዓት ሙሉ በሲሲቲቪ ካሜራ ነው የሚጠበቁት። መቀመጥና መተኛት እንኳን ለተወሰነ ሰዓት ብቻ ነው የሚቻለው። ይህ እስር ቤት እንግዲህ በ1935 ዓመተ ምህረት ጀምሮ ይገኛል። በዛ ጊዜ ኖርማል እስረኞች ይገቡ ነበር። በኋላ ግን በጣም አደገኛ ወንጀለኞች ብቻ ነው የሚገቡት። እዚህ የገባ ማንም ተስፋ የለውም ተብሎ ነው የሚታወቀው። በአራተኛ ደረጃ ደግሞ ኤዲኤክስ ፍሎረንስ ወይም ዘ አልካትራዝ ኦፍ ዘ ሮኪስ። ኤዲኤክስ ፍሎረንስ በአሜሪካ የሚገኝ በጣም ከባድ የደህንነት እስር ቤት ነው። እዚህ ያሉ እስረኞች እንግዲህ በቀን ለ23 ሰዓታት ብቻቸውን በሴል ውስጥ ማለትም ብቻቸውን በትንሽ ክፍል ውስጥ ይቆያሉ። የተቀረውን 1 ሰዓት ደግሞ በእግራቸው መጓዝ ወይም እንዲንቀሳቀሱ ይፈቀድላቸዋል። ነገር ግን በዚህ 1 ሰዓታት ውስጥ እንኳን ሌላ እስረኞችን አያዩም። ማለትም ከሌላ ሰው ጋር አይገናኙም፣ አያዩም፣ ብቻቸውን ነው የሚራመዱት ማለት ነው። በ1994 የተከፈተ ሲሆን እና ከዚያ ጊዜ ጀምሮ ኖ ኤስኬፕ ፕሪዝን ተብሎ ይጠራል። ማለትም እስከዛሬ ከዚህ እስር ቤት የተሳካ ሽኝት የለም። እናም ደግሞ ለማምለጥ የሞከሩም እስረኞች የሉም ማለት ነው። እንግዲህ 3ኛ ላይ ደግሞ የተቀመጠው ላሳፔንታ ፕሪዝን ወይም እስረኞች የሚመሩት እስር ቤት። ላሳቬንታ በቬንዙዌላ ውስጥ ያለ እጅግ አደገኛ እስር ቤት ነበር። እዚህ ፖሊስ እንኳን መግባት ይፈራ ነበረ። እንግዲህ ያልኳችሁ ቅድም እስረኞች የሚመሩት እስር ቤት ያልኳችሁ ጦር መሳሪያዎች በእስረኞች እጅ ይዘዋወር ስለነበር ነው። እናም ብዙ ጊዜ እዛው እስር ቤት ውስጥ ጦርነት ይካሄድ ነበረ። በ1990ዎቹ ውስጥ በሺዎች የሚቆጠሩ ሰዎች ተገድለዋል። ከዚያ በኋላ እንግዲህ መንግስት ቤቱን ዘግቶታል ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ ባንግ ዋንግ ፕሪዝን። ባንግ ዋንግ በታይላንድ ውስጥ ያለ እጅግ አስፈሪ እስር ቤት ነው። እዚህ የሚገቡት ብዙዎቹ የሞት ፍርድ የተፈረደባቸው ናቸው። እዚህ ያሉት እስረኞች እንግዲህ ምግብ ብዙም አይሰጣቸውም። ማለትም ትንሽ ምግብ ነው እንዲበሉ የሚሰጣቸው። በእግራቸው ላይ ከባድ የብረት ሰንሰለት ይለብሳሉ። ይህ ሰንሰለት በስርዓት እንዳይጓዙ ያረጋቸዋል ማለት ነው። መተኛት እንኳን እንዲያስቸግር ድረስ ማለት ነው። አንዳንድ እስረኞች ለወራትና ለዓመታት ይሸከሙታል። ይህም ለእስረኞች የአካልና የአእምሮ ቅጣት ነው ማለት ነው። በአንደኛ ደረጃ ደግሞ የምናየው ካራንድሩ ፕሪዝን ወይም በታሪክ ደም የፈሰሰበት እስር ቤት። ካራንድሩ ፕሪዝን በብራዚል ውስጥ የሚገኝ እስር ቤት ነበር እና በዓለም ታሪክ ውስጥ በጣም አስፈሪና አሳዛኝ ክስተት የተፈጠረበት ቦታ ተብሎ ይታወቃል። በ1992 ዓመተ ምህረት እንግዲህ ይህ እስር ቤት ውስጥ እስረኞች መካከል ግጭት ተነስቶ ነበረ። ይህ ግጭት ለመቆጣጠር ፖሊስ ወደ እስር ቤቱ ይገባል። ነገር ግን ነገሩ ከቁጥጥር ውጪ በመሆኑ በአንድ ቀን ብቻ ወደ 111 እስረኞች ተገድለዋል። እነዚህ እስረኞች አብዛኞቹ ያልተያዙ ነበሩ፣ አንዳንዶቹ ደግሞ እዛው በሴላቸው ውስጥ ነበሩ። ይህ ክስተት በዓለም ላይ ካራንድሩ ማስከር ተብሎ ይጠራል። እንግዲህ በዚህ ጊዜ እስረኞች ሳይፈረድባቸው ተገድለዋል። ብዙዎቹ ከፍተኛ አደጋ የደረሰባቸውም ነበሩ። ይህ ነገር ዓለምን አስደንግጧት ነበረ። ከዚህ በኋላ ይህ እስር ቤት እንግዲህ በመንግስት ተዘግቷል። ከዚያም በኋላ ፈርሶ ተወግዷል። ካራንድሩ እስር ቤት ዛሬ ባይኖር በ1992 ክስተቱ ግን በዓለም ታሪክ ላይ እንደ ሰው መብት ጥሰት ምሳሌ ለዘላለም ተመዝግቧል። እንግዲህ ከነዚህ ከአምስቱ እስር ቤት ውስጥ የትኛው ለእናንተ አስፈራችሁ? እናም በቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ
ኮሜንት ላይ ጻፉልኝ፣ አነበዋለሁ። ሰላም ሁኑ።